በቆሎ አቱን ቡናውን እንጂ ምንም በህይወት ዘመን በአንድ ሰፈር ተጀምሮ የሚያልቅ ታሪክ አያስፈልገንም። አንዳንዴ ብር ስታጣ እስማይ ላይፍስ በቃ ዜሮ አትበል። ብር ስታገኝ ደግሞ ዛሬ ህይወት ነው አትበል። ህይወት ብር ላይ የተመሰረተ አይደለም፣ ከዛ በላይ ነው። ስታገኝም ሰው ነው፣ ስታጣም ሰው ነህ። ስለዚህ ዩ አር ብራንድ። ስለ ብራንድ አንድ ምሳሌ ብዙ ጊዜ የምናገረውን ልናገር። በጣም ውድ የሆነ ዕቃ ከቦሌ አንስቴ ከደንበል ሲቲ አንስቴ መገናኛ ሳልባጅ የሚሸጥበት ቦታ ቆሜ ውድ ነው ግዛ ብትል ማንም አይገዛም። ዕቃው ውድ ነው ያለ ቦታ ግን ቆሜ ያለ በ50 ብር የሚሸጠውን ቦታ ሳልባጅ የሚሸጥ ቦታ ነው ቆምከው። ስለዚህ ብራንድ ማለት አንዱ በቦታ ነው። ወጣቱ በቦታ መቆም አለበት። ዩ አር ብራንድ፣ ዩ አር ብራንድ። ርካሽ አይደላችሁም፣ ውድ ናችሁ። አስቡት። 8ኛ ሴቭ ዩር ታይም። ታይም ማናጅመንት ነው። አንዳንዱ ፌስቡክ ላይ 3 ሰዓት ቁጭ ብሎ መጽሐፍ ማንበብ ሲጀምር አንድ ፔጅ ሳያነብ አፉን ይከፍታል። ከዛፍ እንደወደቀ ሰው። አየህ፣ የማያነብ ትውልድ እኮ ነው። ራሱን ፊድ የማያደርግ ትውልድ እኮ ነው። ማን ነው ቢበዛ በሳምንት አንድ መጽሐፍ የሚያነብ? ቢል ጌት 80 ቢሊዮን ዶላር ይዞ በአመት 52 መጽሐፍትን ያነባል። ሚስተር ኦባማ ከዋይት ሃውስ ከመውጣቱ በፊት ጥያቄ ተጠይቆ እንዴት ነው አሜሪካን እየመራህ ይህን ሁሉ መጽሐፍ ማንበብ የቻልከው ተብሎ ሲጠየቅ እሱ ስለ ራሱ ትቶ የኔ ለምን ይገርማችኋል 26ኛው የአሜሪካ ፕሬዝዳንት ቴዎዶር ሮዝቬልት ወጣቱ ፕሬዝዳንት በዘመኑ ከ119 መጽሐፍትን በላይ አንብቧል አሜሪካን እየመራ። እኛ እኮ ምንም ስራም ሳይኖርን አናነብ። ምኑ ነው ፊድ ዩር ማይንድ? ሆዳችን ምግብ እንደሚፈልግ ጭንቅላታችንም ምግብ ይፈልጋል። ፊድ ዩር ማይንድ። ያኔ ስታነቡት የሰፈር ነገር እየናቃችሁ ትሄዳላችሁ። አሁን የሰፈር አስተሳሰብ እኮ ጭንቅላታችን ውስጥ እንዲቀመጥ ያደረገው እሱን የሚያስወጣ ምግብ ስለ አልበላንም እኮ ለዛ እኮ ነው።